ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። እንግዲህ በዛሬው በየዓመቱ የሚከበረውን የቡሄ በዓል ምክንያት በማድረግ ፕሮግራም አዘጋጅተላችኋል። መልካም ቆይታ። መጣና በዓመቱ እረ እንደምን ሰነበቱ። ቡሄ ደርሷል። በዓሉን ለምታከብሩ ሁሉ እንኳን አደረሳችሁ። የክረምቱ ቁር እየተሰበረ የፀሐይ ብርሃን መሬቱን ዳግም ማሞቅ ሲጀምር የኢትዮጵያዊነት ማህበራዊ ትስስር ጥበብና የመንፈሳዊነት ህብረ ቀለም የሆነው የቡሄ በዓል ሀገረኛ ድምቀቱን ተላብሶ ውብ መልክና አማራጭ ይዘቱን ይዞ ብቅ ይላል። ይህ በዓል ከሃይማኖታዊ ይዘቱ ባሻገር ባህላዊ ትውፊቱን ጥልቅ ነው። የቡሄ በዓል የክረምቱን መከራ በፈገግታና በዘፈን አሸንፎ ወደ ብርሃናማው የመስከረም ወር መሸጋገሪያ የዘመናት ድልድይ ነው። በዚህ ወቅት ዛሬም እንደ ቀድሞ ወጣቶች በደስታ፣ ህፃናት በሆታና እናቶች በእልልታ፣ አዛውንቶች በምረቃ ይህን ታላቅ የባህላዊ እሴት ካባ በድምቀት ይከናነቡታል። ታዲያ ይህ በዓል በየዓመቱ ነሐሴ 13 ቀን በተለያዩ አካባቢዎች በድምቀት ይከበራል። በደብረ ታቦር ከተማም ደግሞ በልዩ ድምቀትና ክዋኔዎች ይከበራል። የከተማ አስተዳደሩ ባህልና ቱሪዝም ስፖርት መምሪያ እንዲሁ በዓሉን በደመቀ ሁኔታ ያከብራል። በዚህ በዓል ወጣቶችና ልጆች ሙልሙል ዳቦ ለመቀበል በየደጁ እየዞሩ በግጥምና ዜማ የሚያወድሱበት ባህላዊ ክዋኔዎች አንዱ ነው። ከዕለቱ መግቢያ ጀምሮ ከበሮ እየተመታ በዋዜማና በግጥም እየታጀቡ የልጆችና የወጣቶች ሆያ ሆዬ ጨዋታ ሰፈሩ በደስታ ድባብ ያለብሰዋል። ሆያ ሆዬ ሆያ ሆዬ ሆ በሉ ማር ከቀዳሁ ወለላ የብርሃን ጮራ መጣ በሉ እያሉ ያዜማሉ። እንዲሁም መጣና በዓመቱ እረ እንደምን ሰነበቱ ክፈት በለው በሩን የጌታዬን ሆያ ሆዬ ሆ ሆያ ሆዬ ሆ በማለት እያዜሙ ይቀባበላሉ። የሰፈር ልጆች በየቤቱ እየዞሩ ሆያ ሆዬ እያሉ ይጨፍራሉ። ሙልሙል ዳቦ ይቀበላሉ። በዚህ ጊዜ እናቶች ካዘጋጁት ዳቦ ይስጧቸውና እየገመቱ ጅራፋቸውን ሲያጭሁ ያመሻሉ። የቡሄ ዕለት ለእያንዳንዱ የቤተሰብና የዘመድ አዝማድ ልጅ አንዳንድ ሙልሙል ዳቦ በልጆቹ ልክ ይሰጣል። ልጆቹ ሆያ ሆዬ እያሉ የሚያሰሙት ዝማሬ ማህበራዊ ትስስርን የሚያጠናክሩ፣ ሰውን የሚወድሱና የህዝብን ስነ ልቦና የሚያንጸባርቁ ናቸው። ሌላኛው ከወንዶች ልጆችና ወጣቶች እጅ የማይለየው ጅራፍ ነው። የክረምቱ ጨለማና መጥፎ መንፈስ እንዲገፈፍ እንዲሁም የብርሃኑ መምጣት በታላቅ ድምቀት እንዲታወጅ በማድረግ በሰፈሩ ውስጥ ልዩ የደስታና የዝግጅት ስሜት የሚፈጥር የጅራፍ ማጮህ ባህላዊ ክዋኔ ያከናውናሉ። የችቦ ብርሃን እና የክረምት ሽኝት አብሮ የማይለየው ክዋኔ ነው። የቡሄ ማታ ላይ የሚለኮሰው ችቦ የክረምቱን ግዝፈት እየተገፈፈ ወደ ብርሃናማው ዘመን መሸጋገሩን ያበስራል። ህጻናትና ጎልማሶች ችቦውን አብርተው ሲዘዋወሩ የመንደሮችን ውበትና ድምቀት ያሳምሩታል። ታዲያ ሙልሙል ዳቦም የአብሮነት ማዕድ መገለጫ ነው። እናቶች ለልጆች የሚሆን ልዩ ባህላዊ ዳቦ ወይም ሙሉ ዳቦ በማዘጋጀት ለምስጋና የመጡ ልጆችን ያስተናግዳሉ። ይህ ማዕድ የማካፈል ባህል በጎረቤቶች መካከል ያለውን ፍቅር፣ መተሳሰብና የእንግዳ ተቀባይነት እሴት ከትውልድ ወደ ትውልድ የሚያሸጋግር እሴት ነው። ወይ የሰማይ መጋረጃ ተገልጦ የከዋክብት እልልታ ይሰማል። ወጣቶች ጅራፋቸውን ሲያጮሁ የምድር ሀዘን ተገፎ ብርሃን ይወለዳል። ዛሬም እንደ ትናንቱ የቡሄ ዜማ ከየቤቱ ይደገሳል፣ በየሰፈሩ ይደምቃል። ይህ ባህል የባህላዊ ይዘቱን ጠብቆ ከትውልድ ወደ ትውልድ ለማስተላለፍም በርካታ ተግባራት መከናወን ይገባቸዋል እንላለን። ውድ ቤተሰቦቻችን የዛሬው መረጃ ይህ ነበር። ሰላም ሁኑልን። መልካም የቡሄ በዓል